የሰው ልጅ ከጥንት ጊዜ ጀምሮ አንድ ጥያቄ ሲያሳድደው ኖሯል። ለምን ዓላማ ተፈጠርኩ? ወደዚህ ዓለምስ ማን አመጣኝ? ይህን ጥያቄ ለመመለስ በሚጥርበትም ጊዜ ብዙ ስልጣኔዎችን ፈጠረ። ፍልስፍናዎች ተወለዱ፣ ሃይማኖቶች ተስፋን ይዘው መጡ። እምነትም ለሰው ልጅ በጨለማ ውስጥ ብርሃን ምስላ ያበራችበት ጊዜ ነበረ። በሞት ፊት ተስፋን፣ በመከራ ውስጥ ትርጉምን፣ በብቸኝነት ውስጥ ማህበረሰብን ሰጥታለች። ነገር ግን ያው ሰው፣ ያው እምነት፣ ያው ፍለጋ አንዳንድ ጊዜ ወደ አስፈሪ ጨለማ ሲለወጥ ታይቷል። በታሪክ ውስጥ በሚሊዮኖች የሚቆጠሩ ሰዎች በፈጣሪ ስም፣ በቅዱስ መሬት ስም፣ በእውነት ስም እና በመዳን ስም ተገድለዋል። ግን እነዚህ ጦርነቶች በእርግጥ ስለ ሃይማኖት ነበሩ ወይስ ሃይማኖትን ለስልጣን እንደ ጭንብል የተጠቀሙ ነበሩ? የታሪክ ምሁራን ዛሬ የመስቀል ጦርነቶችን፣ የአውሮፓ ሃይማኖት ጦርነቶችን እና ተመሳሳይ ግጭቶችን ሲመረምሩ አንድ ጉዳይ ያነሳሉ። ሃይማኖታዊ እምነቶች አስፈላጊ ሚና ቢኖራቸውም ፖለቲካ፣ የግዛት ፍላጎት፣ ኢኮኖሚያዊ ጥቅሞችና ስልጣንን ፍለጋዎችም ሁሌም ቢሆን አብረዋቸው የነበሩ ዋና ነገሮች ናቸው። አክራሪነት በአንድ ሃይማኖት ብቻ አይወሰንም። አክራሪነት በሰው አእምሮ ውስጥ ይጀምራል። ሰው ጥያቄ መጠየቅ ማቆም ሲጀምር፣ ጥርጣሬን እንደ ጠላት ሲያይ፣ ራሱን ብቻ የእውነት ባለቤትና ምንጭ ሲያደርግ፣ ያኔ አክራሪነት ወይም ፋናቲሲዝም የምንለው ነገር ይወለዳል። የስነ ልቦና ተመራማሪዎች የአክራሪ ቡድኖችን ሲያጠኑ ተደጋጋሚ የሚታዩ ባህሪያትን አግኝተዋል። ቅዱሳን ጽሑፎችን ወይም ስልጣንን በጥብቅና ቃል በቃል መተርጎም፣ ከቡድኑ ውጭ ያሉትን እንደ ስጋት ማየት እና አፖካሊፕቲክ ወይም የመጨረሻ ዘመን መድረስን በእርግጠኝነት የመቀበል አስተሳሰብን ማዳበር ተንጸባርቆባቸዋል። እንግዲህ የአክራሪነት ጠላት ማን ነው? ሌላ ሃይማኖት አይደለም። ጠላቱ ጥያቄ የሚጠይቅ አእምሮ ነው። ምክንያቱም አክራሪ ሰው እውነትን አይፈልግም፣ እርግጠኝነቱን ብቻ ይጠብቃል። ይህን ከተረዳን በታሪክ ውስጥ ከተከሰቱ አስፈሪ ክስተቶች ውስጥ አንዳንዶቹንና አሁን እስካለንበት ድረስ ያሉት እውነቶች ለመመልከት እንሞክር። የመስቀል ጦርነቶች ከ11ኛው እስከ 13ኛው መቶ ክፍለ ዘመን በፈረንሳይ ክሌርሞንት ከተማ በሺዎች የሚቆጠሩ ሰዎች ተሰብስበዋል። ቀጥሎም አንድ ንግግር ተደረገ። ይህ ንግግር የታሪክን አቅጣጫ እስከ መጨረሻው ድረስ ለመቀየር በቂ ነበር። ፖፕ ኡርባን ሁለተኛ የምዕራብ ክርስቲያኖችን ወደ ቅድስት ምድር ጉዞ ጠራቸው። ጥሪው ቀላል ነበር። ቅድስቲቱን ምድርን ነፃ አውጡ። በተወሰኑ ሰዎች ዘንድ ይህ መንፈሳዊ ጥሪ ነበር። ለሌሎች የኃጢአት ይቅርታ የሚያስገኝ ፕሮሚስ ኦፍ ኢንደልጀንስ ነበር። ለአንዳንዶች ደግሞ አዲስ መሬት፣ አዲስ ሀብትና አዲስ ስልጣን ማግኛ እድል ነበር። ስለዚህ የመስቀል ጦርነቶችን በአንድ ምክንያት ብቻ መግለጽ አይቻልም። እምነት ነበረ፣ ነገር ግን ፖለቲካም ነበረ፣ የንግድ መንገዶችም ነበሩ፣ የግዛት ፍላጎትም ነበር። ከሁሉም ነገር በላይ ደግሞ የሰው ልጅ የቡድን ስነ ልቦና ነበረ። ሰው ብቻውን ሲሆን አንድ ነገር ያስባል፣ በሺዎች መካከል ሲገባ ግን ሌላ ሰው ይሆናል። ጉስታቭ ለቦን በክራውድ ሳይኮሎጂ ላይ እንደገለጸው ሰዎች በብዙ ቁጥር በአንድ ጊዜ ሲሰበሰቡ የግል ኃላፊነት ስሜታቸው ይቀንሳል፣ የቡድን ስሜት ደግሞ ያይላል። እኛ የሚለው ቃል እነሱ የሚለውን ይፈጥራል። ከዚያ እነሱ የሰው ፊት ያጣሉ። አስፈሪው ነገር ደግሞ ይሄ ነው። አብዛኛውን ጊዜ ሰዎች ጠላት ብሎ የሰየሟቸውን ምስሎች እንጂ ሰዎች ሰዎችን አይገሉም። ካርል ዩንግ ይህንን ሻዶ ፕሮጀክሽን ብሎ ይጠራዋል። ሰው በራሱ ውስጥ ያለውን ፍርሃት፣ ቁጣ፣ ጨለማ በሌሎች ላይ ይጥላል። ከዚያ እኛ ቅዱሳን ነን፣ እነሱ ክፎች ናቸው የሚል ታሪክ ይጀምራል። ነገር ግን ታሪክ አንድ የሚያስደንቅ ነገርን ያሳየናል። እንደተባለውም ኢየሩሳሌም ተያዘች። ከዚያ በኋላ በከተማ ውስጥ አስፈሪ ግድያዎች ተፈጸሙ። ክርስቲያኖች፣ ሙስሊሞችና አይሁዶች ብዙዎች ሕይወታቸውን አጡ። ይህ የታሪክ ሀቅ ነው። ግን ይህ የአንድ ሃይማኖት ታሪክ ብቻ አይደለም፣ የሰው ልጅ ታሪክ ነው። ስልጣን ከቅድስና ጋር ሲደባለቅ፣ እርግጠኝነት አንኩዌስትን ሰርቴኒቲ ከመሳሪያ ጋር ሲገናኝ ውጤቱ ብዙ ጊዜ ደም ነው። ነገር ግን የመስቀል ጦርነቶች መጨረሻ አልነበሩም። ከነሱ በኋላ አውሮፓ ራሷ በራሷ ላይ ተነሳች። አንዱ ሃይማኖት በውስጡ ለሁለት ተከፈለ። 16ኛው መቶ ክፍለ ዘመን አንድ መነኩሴ በአንድ ቤተ ክርስቲያን በር ላይ 95 ጽሑፎችን ለጠፈ። ስሙ ማርቲን ሉተር ይባል ነበር። እሱም ሲነሳ ጦርነቱን ፈልጎ አልነበረም። የእሱ ፍላጎት የቤተ ክርስቲያን ተሐድሶ ነበር። ነገር ግን ሀሳቦች አንዳንድ ጊዜ ከሰይፍ ይልቅ ኃይለኛ ናቸው። በጥቂት ዓመታት ውስጥ አውሮፓ ለሁለት ተከፈለች፣ ካቶሊኮችና ፕሮቴስታንቶች። ግን በዚህ ታሪክ ውስጥ የሚያስደንቀው ነገር አንድ ነው። ሁሉም ሰዎች መጽሐፍ ቅዱስን ያነበቡ ነበሩ። ሁሉም ወደ አንድ አምላክም ይጸልዩ ነበር። ነገር ግን ሁሉም ደግሞ እርስ በርሳቸው ይዋጉ ነበር። ለምን? ምክንያቱም ብዙ ጊዜ ሰዎች ስለ እውነት አይዋጉም። እኛ ጋር ብቻ እውነት አለን ለሚለው እርግጠኝነት ነው የሚዋጉት። ፈላስፋዋ ሃና አረንት ዘ ቤናሊቲ ኦፍ ኢቭል ላይ እንዲህ ብላ ጽፋለች። እጅግ አስፈሪ ክፋቶች ብዙ ጊዜ ከጭራቃዊ ዓላማ አይወለዱም።
ሰዎች ማሰብም ከሚያቆሙበት ቅጽበት ይጀምራሉ ትለናለች። አክራሪነት የሚወለደው ሰዎች ማሰብ ሲያቆሙ፣ መጠየቅ ሲያቆሙና ምናልባት ተሳስቼ ይሆናል የሚለውን ሀሳብ ሲያጡ ነው። ከላይ ያነሳነው ታሪክ የአክራሪነት መጨረሻ አልነበረም። በ21ኛው ክፍለ ዘመን ሰዎች ጨረቃ ላይ ወጥተዋል። ኢንተርኔት ዓለሙን አንድ መንደር አድርጎታል። ሳይንስ ከመቼውም ጊዜ በላይ እድገት አሳይቷል። ነገር ግን የሰው አእምሮ አልተለወጠም። አክራሪነት አዲስ መሳሪያዎችን፣ አዲስ ስሞችን፣ አዲስ ባንዲራዎችንም አገኘ። ያው የድሮ ስነ ልቦናም እንደቀጠለ ነበር። በ20ኛው ክፍለ ዘመን የሶቪየት ወረራ በአፍጋኒስታን ተጀመረ። ከዚያም ጦርነት፣ ቁጣ እና ፖለቲካዊ ብስጭት ቀጠለ። ቀስ በቀስም አዳዲስ የጽንፈኝነት እንቅስቃሴዎች አብረው ተወለዱ። በ1988 አልቃይዳ ተመሰረተ። የቡድኒ መሪዎች የእስልምናን ቃላትና ምልክቶች በመጠቀም ዓለምን እኛ እና እነሱ ብለው ከፈሉት። ነገር ግን ይህ የብዙ ሙስሊሞች እምነት አልነበረም። የጥቂት አክራሪ መሪዎች የፖለቲከኛ እና የጽንፈኛ አስተሳሰብ ነበር። 2001 መስከረም 11 ዓለም በቴሌቪዥን ፊት ቆማ መራር አሰቃቂ ጥቃትን ተመለከተች። ሺዎች ሞቱ። ከዚያም የሽብር ላይ ጦርነት ተጀመረ። ነገር ግን ታሪክ አንድ ትልቅ ትምህርት ይሰጠናል። ጽንፈኝነት በቦምብና በጦር መሳሪያ ብቻ የሚጠፋ ነገር አይደለም። ምክንያቱም ጽንፈኝነት የሚኖረው በመሬት ላይ ሳይሆን በሰው አእምሮ ውስጥ ስለሆነ ነው። ኤሪክ ፍሮም ኤስኬፕ ፍሮም ፍሪደም በሚለው ሀሳብ ውስጥ ሰዎች ከግል ኃላፊነት ለመሸሽ ፍጹም መልስ የሚሰጣቸውን ቡድን እንደሚፈልጉ ይገልጻል። ያኔ ጥያቄዎች ይጠፋሉ፣ ጥርጣሬ ይጠፋል፣ ሰብአዊነት ይጠፋል። የሚቀረው እኔ ትክክል ነኝ፣ ሌላው መጥፋት አለበት የሚል አደገኛ እርግጠኝነት ብቻ ነው። የታሪክ ትልቁ ትምህርት የሰው ልጅ ከሌሎች ሰዎች ብቻ ሳይሆን ከራሱን መጠንቀቅ እንዳለበት ነው። ከራሱ እርግጠኝነት፣ ከራሱ ጥላ፣ ከራሱ ያልተጠየቀ እምነት። በመጨረሻ ዓለምን የሚያጠፋው ጥላቻ ብቻ አይደለም፣ ብላይንድ ሰርቴኒቲ ወይም የታወረ እርግጠኝነት ነው። አክራሪነት የታሪክ ገጽ ብቻ አይደለም፣ የሰው ልጅ አእምሮ ውስጥ የሚኖር ጥያቄ ነው። እናም ያ ጥያቄ ዛሬም እንደቀጠለ አለ።